ኦ ማይ ጋድ ጋይሶችዬ ሉሌንና ሩታዬን ይዤላችሁ መጥቻለሁ ማለት ነው። የኔ ማሮች ኦ ማይ ጋድ ይሄ ልጅ እኮ መከራውን አበሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች፣ ዛሬም እንግዲህ ከች ከተፍ ብዬላችኋለሁ። ሩታዬን ይዤ ከልጇ ጋር ከሉሌ ጋር የኔ ንጉስ የኔ አባት እንዲሁ በቃ እየመጡ ያንጠለጥሉታል። አባትየውም እናቲቱም ይሄ ልጅ እኮ መከራውን በላ ጋይሶችዬ። ይኸው በቃ እንዴት እንደሚያደርጉት እዩት። ሩታዬ በእናትሽ ቀስ አድርገሽ ያዥ። እንደዚህ ባፉ የሚደፋ ነው የመሰለኝ እንደዚህ ስትይዘው ማለት ነው። ወይኔ ጉዴ! እኔን እንከራተትልኝ እንደዚህ ያስተቃዩዋል። አንድ ብርቅዬ ልጅ ሆኖባቸው በቃ መከራቸው በሉ። እሱንም መከራውን አበሉት ማለት ነው። ሁሉ ነገሯ እኮ ነው ለሩታዬ። በቃ ልጇ መኖሯ ነው። በቃ ልጁ መኖሩ ለሷ ተስፋ እንዳትቆርጥ ሁልጊዜም ከፍ እንድትል ደስተኛ እንድትሆን የማይቀየር የማያልቅ እውነተኛ ፍቅር እኮ ነው የእናት ፍቅር። እና ብቻ ይለያል እውነት። ፈጣሪ ለሁላችንም ልጅ ለሌለን ልጅ ይስጠን ፈጣሪ፣ ትዳር ለሌለን ትዳር። እና እውነት ለመናገር በቃ እዚች ዓለም ላይ እኮ ኑራችሁ ትርፋችሁ እኮ ልጅ ብቻ ነው። በቃ ምንም ነገር ሊኖራችሁ ይችላል፣ ግን የእናንተ የማይቀየረው ሙሉ ትርፋችሁ ይጠፋል ብላችሁ የማታስቡት ነገር ልጅ ብቻ ነው። እና ለሁላችሁም ፈጣሪ ልጅ ይወፍቃችሁ፣ ለኛም ፈጣሪ ይወፍቀን ኢንሻአላህ ያ ረብ። እና አንድ አይደለም ሁለት ሶስት አራት አላህ ይወፍቀን የኔ ወዶች ማለት ነው። ሩታዬንም ፈጣሪ ያሳድግልሽ ሉሌ የኔ ማር የኔ አባት። እንደፈለጉ ሲያደርጉት እኮ በቃ ዝም ብሎ ነው የሚያያቸው። ምን ማድረግ ይችላል ታዲያ? ምንም ማድረግ አይችልም። መሮጥ ቢችል ይሮጥ ነበር በቃ፣ ምክንያቱም ተሰቃየ። ከሱ ጋር አብራ እየደነሰች ነው ሩታዬ። ሁልጊዜም ሳቂልን የኔ ቆንጆ፣ ደስተኛ ሆነሽ ነይልን ሁልጊዜም ማለት ነውና እንዲሁ እንደዚህ ሲያረጉት በቃ እኔ በጣም ነው የምሳቀቀው ማለት ነው ጋይሶችዬ። የሆነ በቃ የሚወድቅ ምናምን የሚወድቅ ነው የሚመስለኝና በቃ አይደለም አንዳንድ ጊዜ በእጃቸው የያዛችሁት ነገር ያስፈራልና የኔ ወድ ሉሌ ማለት ነው። በቃ ተመቸው እሱ እዚህ ጋር በአባቱም በእናቱም በዚህ በየካሜራው እየዞረ በቃ ፈታ ዘና እያለ ነውና ፈጣሪ ያሳድግህ የኔ አባት ሉሌ።